አሁን ማውራት አልፈልግም። ተውት፣ ወደ ጎን ይቀመጥ። ትላንት ብዙን ተአምር ነበር፣ ፊልም ነበር አይደል? ማታ ያያችሁት ሁሉ ይቀመጥ። ስለሱ ማውራት አንፈልግም። እኔ አሁን የመጣሁበት ምክንያቴ ግን እህቴ ወለደች። በቃ የተሰደብኩባት እህቴ፣ ሸጥሻት የተባልኩ እህቴ፣ ለአረብ ሸጠቻት የተባልኩ እህቴ ወለደችላችሁ። እህታችሁ ወለደች ልላችሁ ብቻ ነው የመጣሁት። እሺ፣ ወንድ ልጅ ነው የወለደች። መብሩክ፣ እንኳን ማርያም ማረችሽ፣ ሐቅሽን እሷ ታውጣልሽ ብላችሁ ጻፉልኝ። አትስደቡኝ። ኦኬ፣ አትሳደቡ ፕሊዝ። እኔ ተአምር ቢመጣ እሞታለሁ እንጂ ከእውነት ዝቅ አለለም። የሚገርማችሁ ነገር እንደዚህ እየሰደባችሁኝ፣ ትላንትም እንደዚህ እየረገጣችሁ ይመጣለሁ። ግን ዛሬ ያው በጣም አንገብጋቢ ጉዳይ ስለነበረብኝ አብርሽ ራሱ ቪዲዮ ሰርቶ ነበረ ነይ ቤቴ ብሎ አልሄድኩም። ለምን? ይኸው ይሄ አጋጠመኝ። ታዲያ አብርሽ መቼም ቅር እንደማይለ አውቃለሁ ወንድሜ። መቼም እሷ በምጥ እንትን እያለች እኔ መጥቼ ላይፍ ላይ አልቀመጥም። ታምር ቢመጣ መልእክት እንዳላስተላልፍልህ ኢንተርኔት አልነበረኝም። በጣም ተጨናንቄ ነበረ። ወይኔ ዛሬ ለአብርሽ መልእክት ሳልሰጥ እያልኩ እርግጠኛ ነኝ ረግጠ ለቀኸኛል አይደል? እስቲ ጻፉልኝ። ሙልጭ አድርጎ ሰድቦኛል አይደል? ርገጧት በቃ። እውነት ነው ለካ። አዎ ያረገችው ልክ ነው ብሏል። አውቀዋለሁ። አብርሽ በጣም የማከብረው ወንድሜ ነው። በጣም የሚያቀኝ መልካም ወንድሜ ነው። ትረዳለህ ብዬ አስባለሁ። ኦኬ ወንድሜ፣ ስንረጋጋ ሁሉንም ነገር በስርዓቱ ማድረግ እንችላለን። የነበርኩበት ነገር ይሄ ስለሆነ ብቻ ነው እሺ እንድታቅልኝ የምፈልገው። ለዛ ነው፣ ለሌላ ነገር አልጠፋውም። ፈርቼም አይደለም። እውነቷን አለኝ። ለእያንዳንዱ ማስረጃም ስላለኝ ምንም የሚያስጨንቀኝ ነገር የለም። አረ ጊፍቱ በቃኝ እባካችሁ። ተው ይቅር። እኔ የልጁን ፎቶ ላሳያችሁ ነበረ፣ ግን ያው ጥሩ አይደለም እና የጠፋሁት ለዚህ ነው። ቤተሰቦቼ፣ የእኔ ፋሚሊዎች፣ የምትወዱኝ የምወዳችሁ፣ እኔ ሞትላችኋለሁ። የፈለገ ሰው ምንም ቢለኝ እኔ አላቅም። ከእውነት ፈቅ አለለም። በጣም ተሰድቤያለሁ። ዛሬማ ስንት ሰው እኔ ጋር እንደደወለ ባያችሁ። እኛ ለመጀመሪያ ጊዜ ነው የሰው ልጅ በእንደዚህ አይነት ሲሰደብ ያየ ነው። እንቅልፋቸውን አተው አንቺን ለመቅበር የሚጣጣሩ ሴቶች አሉ ብለው ላኩልኝ። ምን ነው ምን በድዬሽ ነው እናቴ እኔን ለመቅበር ምትሮጪው? ወንጀል ለመስራት ለምን ትሮጫለሽ? ወንጀል እኮ ብትሰሪ እስር ቤት ትበሰብሻለሽ እኮ። ቁጭ ብለሽ ምትበይ መሰለሽ እንዴ? መታሰር አለ እኮ። እንደ እህት እኔን ቀርባችሁ መጠየቅ ትችላላችሁ። እንደ ሰው እኔን ነይ እንደዚህ እየተባለ ነው፣ እንደዚህ ነው፣ ማስረጃሽን አምጪ ማለት ይቻላል። ቀላል መንገድ። እንዳልናገር እያገዱኝ፣ እንዳልተነፍስ እየተከለከልኩ፣ ማንነቴ እየተረገጠ፣ እንዴት ነው እኔ ቤታቸው እጅ የምቀመጠው? ሰው ሪስፔክት ሲያደርገኝ ሪስፔክት አደርገዋለሁ። በዚህ ላይ እኔን እንደ በዳይ፣ እንደ አስደፋሪ፣ እንደ ሻጭ ምናምን እንዴ! እኔ እኮ ስራዬ አይደለም እንደዚህ አይነት ነገር። ምን ነው እንዴ? በስመ አብ ወልድ፣ እንዴ ነው የምታስቡኝ? በጣም ነው የሚያሳዝነው። ለማንኛውም ለሙባረክ አድርሱልኝ። በቃ ልጅቷ ወልዳለች፣ ጥሩ እንቅልፍ ትተኛለች ብዬ አስባለሁ። ሞታለች ብላችሁ ስታስሩ ነበረ። ልጅቷ ሞታለች፣ ተገላለች። ሰው እንዴት ቁጭ ብሎ ፈጠራ ይፈጥራል? በእናታችሁ እስቲ ንገሩኝ። ሰው እንዴት በዚህ ደረጃ ተኝቶ አይ በቃ ሞታለች እንበልና አይዲያ እናምጣ። ይሄ እኮ አይዲያ ነው። ዚስ ኢዝ አይዲያ። እኔ እኮ የሚዲያን ነገር እንዲጠጥቸዋለሁ። 4 ዓመት ሆኖኛል። ገባችሁ? 4 ዓመት ሆኖኛል የሚዲያ ነገር። በቃ ቁጭ ብሎ አይዲያ ይመጣል፣ አይዲያው ይለቀቃል። በዛ አይዲያ ስትረገጡ ስትሰደቡ ትውላላችሁ። አይ ነይ ቁጭ በይ አንቺ ኢትዮጵያዊ ነሽ፣ ደማችን ነሽ፣ መጠየቅ አለብን። ምንድን ነው? ማንም አይልህም። ምክንያቱም ወንጀለኛ ተብሎ አስቀምጠውሃል። አንተ በወንጀለኞቹ ስለተሳልኩኝ እኔን መጠየቅ ያንገሸግሻቸዋል። ገባ? እውነትን የሚያክል ነገር ይዤ መዓት ማስረጃ ይዤ ሌላ አጀንዳ ይዘው ይመጣሉ። አንዱ አጀንዳ ሲያልቅ ሌላ በላይ ይደረብልሃል። እንዳትነሳ ጥላቻ፣ ሰዎች እንዲጠሉሽ፣ ሁሉም ሰው እንዲጠላኝ የተደረገ በቃ የዓለም ሕዝብ ነው ያየው ይህንን ቪዲዮ። የዓለም ሕዝብ ኢትዮጵያ ቤተሰቧን እናግታለን፣
ይሄ ነው የእናንተ ስራ? ሰው ማገት ነው የእናንተ ስራ? እኔ እኮ አጠገበ ነኝ። ቤተሰቧን እናግታለን። ሰው እንዴት በዚህ ደረጃ ቤተሰብ እናግታለን ይላል? ሰው ስለረዳው፣ የሰው ነፍስ ስላዳንኩ፣ ስላሳከምኩ፣ ስላበላው፣ ስላጠጣው፣ ገንዘቤን ብትናርጌ ስላኖርኩ ነው ቤተሰቦቼን ለማስገደል፣ ቤተሰቦቼን ለማገት ይሄ ሁሉ ስራ የተካሄደው? አልናገርም ብዬ ነበረ። የመጣውበት ዓላማ ሌላ ነበረ፣ ግን አላስቻለኝም። ይሄ ነው ማንነታችሁ እናንተ። በዚህ ነው በቃ የምትታወቁት። ሰዎች የሚያውቋችሁ ሰው በማገት ብቻ ነው። በጣም ነው የሚደብረው። ስለዚህ እኔ የመጣውበት ደሜ ፈላ ታውቃላችሁ። ትዝ አለኝ በቃ ስለሰማሁኝ። እኔ የምፈልገው በቃ ልጅቷ ወልዳለች። ያልሰማችሁም እንደተሰሙ ነው ደጋግመዋለሁ። በሰላም ወንድ ልጅ ተገላግላለች። ኦኬ፣ ለእህቷም ንገሩ። አክስት ሆነሻል፣ እንኳን ደስ ያለሽ በገገመዴ በሉልኝ። ኦኬ፣ እንኳን ደስ ያለሽ። ጥላቻው እንዳለ ሆኖ አጀንዳ ማምጣቱ እንዳለ ሆኖ ሰው ለማስገደል መሮጡ እንዳለ ሆኖ ኦኬ፣ የውሸት ነገር እየተቀናበረ መናገሩ እንዳለ ሆኖ እንኳን ደስ ያለሽ በሉልኝ። ይመቻት፣ መብቷ ነው። አንድ ሰው መብቱ ነው ሚዲያ ላይ የፈለገውን የማውራት። ለምን አወራህ አይባልም። ራስን ለማጽዳት ግን ማስረጃ ጠቃሚ ነው። ሰዎች ግን ከኔ ተማሩ። በህይወት ዘመናችሁ ማስረጃ ሳትይዙ እንትን አትበሉ። በቃ ማስረጃ የምትባል ነገር አለች። ቀጭ አድርጋችሁ ቁጭ አስቀምጧት ለክፉ ቀን። ሁሌ እኔ አሁን ለክፉ ቀን ያስቀመጥኳት ዛሬ ታደነኛለች። አያችሁ፣ ማስረጃ ባይኖረኝ ኖሮ ቀብራችሁኛል። ማስረጃ ባይኖረኝ ኖሮ ይሄኔ ፊት ለፊታችሁ ላይ ኦጀቤል ጠጥቼ እዚሁ ሲጥላለሁ። ምክንያቱም ማስረጃ እጅ ላይ ከሌለ ከባድ ነው። የሰው ፊት አያስቀምጣችሁ ማስረጃ ከሌላችሁ። የሰው አይን አያስቀምጣችሁ። ገባችሁ? አያስቀምጣችሁ፣ ያሳብዳችኋል። ማስረጃ ግን ከያዛችሁ ምንም የምትፈሩት ነገር የለም እላችኋለሁ። በተረፈ እኔ ደላላ አይደለሁም እንድታቁልኝ የምፈልግ የኢትዮጵያ ሕዝብ ደላላ ናት ምናምን። እኔ ደላላም አይደለሁም። በህይወት ዘመኔ ተደልዬም አላውቅም። እንድታቁልኝ የምፈልግ ነገር ይሄ በቃ ይሄ ከአይምሮ በላይ የሆነ የወረደ ስራ ነው። በጣም የምጠላው ነገር ቢኖር ስሙን እራሱ አልወደውም፣ እንኳን ልሰራው ማለት ነው። ስሙን እራሱ በጣም ነው የምጠላው ነው ድላላ የሚባል ስራ። ኦኬ፣ ስለዚህ እኔ ከዚህ የጸዳው ነኝ። ልጅቷን አላመጣዋትም፣ አላቃትም። ኦኬ፣ ረዳዋት፣ አገዝኳት። ተነሱብኝ፣ አፈነቻት፣ ምን አለቻት፣ እያስፈራራቻት ነው። ለምን ደው ማስፈራራት? እኔ እኮ ለምን እኔ ጋንግስተር አረጋችሁኝ እንዴ? እኔ እኮ ሰው ነኝ እኮ ፈቅጄ ነው ወድጄ እኮ ነው እኔ መረዳት። ሲጀመር እኔ ያረኩላትን ሩብ እንኳን ያላደረጋችሁላት ሰዎች እኔን ቁጭ ብላችሁ ስትወቅሱኝ በጣም ነው ማዝነው፣ በጣም ነው ማዝነው። እኔ ያረኩትን ሩቧን እንኳን እቺ ልጅ ይሄን ያህል ዋጋ የከፈ tokko kan sirraa balma kan jirre garaa kee muradhuu jiraadhu ana siin jedhe waraabadhu lafa gaadhu haasaa kana namni tokko ashqaabbatu maallaqa isin irraa fuuchuu dhageessanii inni sheekaa inni qeesii tokko gadi beesin irraan dubbanni akkas hiree keessanii akkaaxaruuf miti dhugaa jirtutu kana liqimsaa kunootila namni isin irraa dubbatu qaaltii sharmuuxaa kana warri biyya faranjii jiran yookiin immoo oromoon xabaqaa ta'ee kaleessa fayyisaa leellisaa nama harka isaa qaxxaamuree seera ispoortii keessatti poolitikaa galchuun hin ta'u. Dhiiraa malee dubartii namni dubbatu kan jedhu wayinatti mul'ate. Anamman danda'u dhugaa keessan sinii baaseera. Yoo ol galtanii boo barbaadan ijoollee mana madaamii ol galaa viidiyoo banadhaati sooftii qabadhaa boo'aa sabaaf sablammiin dhufee si waraabbatee akkasiin nama hin qabne kana booddee shamarran Oromoo biyyoota biraa jirtan gurguramtee ittiin dhuftanii natti himina. Intalli kun ragaa qabatamaan Afrikaa qaba. Intala Oromooti. Ni gurgurante namichi ni ulfeesse utuu afaan qabdu afaan dhabde utuu saba Oromoon galaana jettanu mucaan kunoo nyaatamtee oolteedha namichi dhiitee kunoo amman deesse jedhanii mana akimii keessa ciisanii jiru. Hinduu ta'ee yoo isin hin nageenye mubaarik maal jedhe jedha. Amman deesseedhaan dhufanidha. የሚወድሻሉ፣ ilaala የሚያከብሩሻሉ፣ የሚያውቁሻሉ። ማንነትሽን የሚያውቅ ሰው ስላለ
ለሌላው ብለሽ ከሚዲያ ኢንተርኔት እንደሌለኝ ያውቃሉ። ዋይ ካናዳ ወደ በቾል ባዳ ሻማራን ቆጣ ወጋላ ባዳ ፊቴራ ዋት ኮና ሰው ሙቤ ተከባፈል አሲና Siniif qaba yoo dhuguma oromummaan namummaa sinitti dhagahame yoo dhuguma miiliyoona 70 jedhamtan sana taatan sana oliyyuu liwarii tokko Itoophiyaadhaa bitaati tiraanspoortii waan ta'aniif Mubaarak asirra teenyee kadhanna akka inni dhaqee maatiirraa wakilinaa fudhatee mucattiisaa dhaqee fuudhu godha. Sanaan achitti kan angoonu yoo jettan immoo asirraa xaragamaa ba'a wanti sin miidiyaa fayyadamtan tokko hin jiru jechuudha yoo kadhachuu ta'e malee. Yaannan qabu kana. Eessaayyoo ta'u namni takka wakilinaa maatiirraa fudhatee dhaqee mucattii kana achi fuudhuu qaba. Akkamitti ulfa ji'a 7 kaleessa mucattiin karaa deemtu ulfa ji'a 7 jedhamtu deesse. Gaaffii kooti. Mucattii baqasanii garaadhaa sabaasanu qoricha sababa baasanu akkuma mucattii ijoollee kaleessa riipoortii keessatti garaa keessa dhiite ijoollee shamarranii kan akka Koen kan akka Sumayyaa kan akka Bilisee ijoollee kana cafacafaa ture namichi talas ajjeesuu danda'a jechuudha. Deesseetti jechuun maal jechuudha? Kaleessa ji'a 7 jedhaan turre ulfa ji'a 7tu deesse. Oromoo tuffatamtanii jirtani. Tuffatamtanii jirtani akkuma kanniisaa argite aluma tokkicha dirr jennee dhiisna nuti burqituudha hin ali hin burqina asoo dadhabe sorry ifan anke ela jarri achi keessatti je'ini gruupi qabu danyaa leenyaa kan jedhamu gruupi yoo qabu ijaaramsa qabu waggaa danuuf ijaaramsa qabu ilmaan oromoo achi keessa jiran immoo ijaaramsa hin qaban dhagaye ijaaramsa qabu hunda shiyyuun beeka Libaanos keessa waan jiru jechaadha. Imbaasiidhaan hidhata qabu waan kana irratti akka ambaasaadarota akka imbaasiitti akka mootummaatti hojjechuu yoo dandeenye taate waliin hojjechuudha malee biyya seerri hin jirre keessa namni tokko hin jiru seerri feerri hin jiru biyya sana keessa dhagaa. Asirratti lafa dhiituun faayidaa tokko hin qabu. Haatiif abbaan yoo jiraatan biyya keessa mirga shamarraniif daa'imtoota keessa deemanii waan kanaan akka ambaasaadarri wajjin hordofuu xabaqaa bitanii taasisuudha malee asirratti lafa dhiituun faayidaa hin qabu. Ijaaramsa qabu jarri leenyaa mibaal guruppii qabu waggaa danuuf nan beeka. Haala kana ila haatiif abbaan nutis sooshaal miidiyaa irra jiru dhimma mirga shamarranii fi dubartoota shamarranii fi daa'imtoota kan ijaarame biyya keessa jira. Isaan gara ambaasaaddara maqaa bitanii koleesso maala isaan qaatu waan tokko naasayinaa furmaata waliin fiddanu bu'aa agarsiirra waan isin jaartu dhagaan jirtanu asii waa biraa nattaa suftu biyyarras yoo ilmoo keessanii jettan afaan keessan irraa qabadhaa yaarti abbaate dhaadannaa si dhaggeeffachuu wayyaa haasaa keessan kanarra dhaadannaa si dhaggeeffadha abbo akka dhiiraatti dhaaddataatti wandaa taatu yoo isiidhaa jettan afaan keessan qabadhaa si jaarti dhaggeeffadha የምትፈልጉትን ነገር እንደተለመደው በማስረጃ እንትን እንላለን። እኔ ግን ደስ ብሎኛል እንኳን ወለደች እዚህ እግዚአብሔር አንዳንዴ ሐቃችሁ እንዳይጠፋ እያችሁ ሁሌ ግን ጸልዩ። እግዚአብሔር በሚያውቅ ፈጣሪውን የጠራ ሰው አይወድቅም። እኔ ብየዋለሁ። ይሄ ሁሉ መዓት ይሄ ሁሉ ውርጅብኝ የወረደብኝ አንተ የለህም እግዚአብሔር ሆይ ብየዋለሁ። አንተ የለህም ፈጥረኸኝ የለም ሐቄን አውጣልኝ ብየዋለሁ። ሐቄ ወጣ ዱብ አደረገች ዛሬ አያችሁ። ላላ አስራ ግዛ ተሸጣለች የተባልኩት ሴትዮ እዚሁ ወለደችላችሁ። ኑ አስመርምሮ ኑ ምን ችግር አለ? አትፍሩ። ስላላት ወንዳ ታሞራሂ ከዛ ከውጤቱ በኋላ ደግሞ በህግ እንሄዳለን። ዝም ብለን አውርተን ሚዲያ ላይ መንተው ሰዎች አይደለንም እኛ። ወንዳ ታ ፍጭሲሲ ወላሂ ፍጭሲሲ እንደዚህ ዋን ኦሮሞ የለሜ ለፈራ ፍጭሲሲ አለቆ ጎበዝ አማን ሲንደገራ ደስቲ ከደኑ ፋይጩ ፈደ ፍጭሲሲ ተቆቶ አራት ሳደቡ በእናታችሁ የስድብ ሱስ ካለባችሁ ውጡ። እኔ አሁን የእናንተ ስድብ ላይ አይደለም የመጣሁት። እኔ መልእክቴን ላስተላልፍ ብቻ ነው የመጣሁት። ቀን ሙሉ ስትሳደቡ ነው የዋላችሁ። አይደክማችሁ? ፍጭሲሲ አለቆ ማለገራ እንጂ ትንሽ እንኳን ብሬክ ያስፈልጋል እኮ። ፍጭሲሲ ልበርቶታችሁ ነው ሰው ይሳደባል ስራዬ ብሎ በስመ አብ ወልድ ሞነፍጠኛ ኩል ጀጀቡ 3 ቀን ሙሉ በጣም ሰደባችሁኝ፣ ረገጣችሁኝ።
እንደፈለጋችሁ እንደ ጨርቅ አብጠለጠላችሁኝ። በቃ ይብቃ። አይ ላቭ ዩ ነፍጠኛ። ይኸው ልጅቷ ወልዳለች። በቃ እትም ልኪ ጀራ ልኪ ትመልበልና እኔ በመሆኔ ነው ሆስፒታል ወስጄ አያችሁ። አረፍ ምንም የማያደርገው ፖለቲካ ቢ በተግባር አሳየዋችሁ። እኔ ወላሂ ኡመተ ጅራዱ የከና ምንም ፈተና ቢኖር ምንም መሰናክል ቢኖረኝ ምንም በመከራ ውስጥ ዋንቲ ያሲና አረፍ ልኪ ገሰን የገራ ሲቲ አንገና ቦዴ ያን ሁሉ ያደረጋችሁ ልጅቷ ሜዳ ላይ እንድጥላት ነበር። እኔ አልጥላትም። እስከ ጥግ ድረስ አብሬያት ነበርኩ። እስከዚህ ደቂቃ ድረስ ማለት ነው። አያችሁ፣ እንደዚህ ነው ሰው ስትረዱ፣ እንደዚህ ነው። አከሲ ወላሂ ዳደዱ ወላሂ እኔ ሰው እንዲያይልኝ አድርጌ አላውቅም። አንድ ቀን ሰው እንዲያይልኝ ብዬ አይደለም ያደረኩት። እናንተ ስለመጣችሁ ነው እዚህ አደባባይ የወጣሁት። ድምፄን አጥፍቼ የምኖር ሰው ነኝ። እኔ በቃ ሰላማዊ ሰው ነኝ። ከሰው ጋር ማልጣላ፣ ከህዝብ ጋር መዋደድ፣ ከማንም ጋር ጥል የሌለኝ ሰው ነኝ። ለሀቅ ከሆነ ወይ ጉድ ለንጫው ኢየሱስ እግዚአብሔር ታላቅ ነው ለሁሉም ነገር። ግን እኔ መጥቼችን ቃል ስለተናገርኩ በጣም ቀሎኛል። በጣም ቀለለኝ በቃ። ምክንያቱም እስከዚች ደቂቃ ውሃ አፌ ውስጥ አልገባም። ቁርስ አልበላውም፣ ምሳ አልበላውም። አቦለኪቲ ምን ነው ዋሲ ቦል እንዱሩ ልኪቲ ባኪሽ ቀኑ ሙሉ አልጠጣም። አጀንሲቲ በቃ ዲፕሬሽን አለ፣ በዚህ ላይ ጭንቀት አለ። እዚህ ጋር ቦጫጭራ ጨርሳኛለች። ይሁት እጄ ሁሉ ተቦጫጭ ነው። እንዲህ ነው የሚያደርገው። ኤላላ ተቦጫጭሬ ኤላላ ግን እግዚአብሔር ይመስገን አጀሱ ጀቴ ሁሉ ቀብ ደጀን ናምቦ ጦርቴ ቤት ሙጣና ምን ነፍሲን የሚያምር ኤላላ ወልዳለች። እግዚአብሔር ይመስገን። አስደፍራ ነው እያስደፈረች ትልካለች ወደ ሀገር ምናምን። ምን እኔ ኤክስፖርት ነው የምሰራ ኢምፖርት ነው የምሰራው አሏችሁ እናንተ። ኢምፖርትና ኤክስፖርት የሚሰራ ሰው እኮ ነው። እኔ እኮ የዚህ ሰው አይደለሁም። እኔ ሸቃላ አያም ሸቃላ እንዴ ነው የምትሰሩት የምታስቡኝ? ኢምፖርትና ኤክስፖርት የሚሰራ ሰው ነው እንደዚህ አይነት ነገር ይተጨፈር ያለ ስሜ ስም አትስጡኝ። ይተጨፈሪ አያም ነው ይተጨፈሪ ወላሂ እኔ ባህሪ የለም። እኔ እንደዚህ አይነት ነገር በኢየሱስ እኔ ደላላም አይደለሁም። ደልዬም ተደልዬም አላውቅም። ይሄንን ቃል በጣም ነው የምጠላው። በጣም ይተጨፈሪ እናቴ ይተጨፈሪ መተከለ